ትክክለኛ ስምሽን ላኪልኝ። እሺ ፈርጥም ነኝ። ይኸውልሽ ምን አለ መሰለሽ ከኔ ጋር የምትሰራ ሴት አለች እና እኔ አሁን ነግራት እኔም እፈልጋለሁ አለች። ነግረሻታል የምትመዘገብበትን? ከኔ ጋር እየሰማች ነበረ። ሁሉንም ነገር ሰማችና ለምን ለኔስ ለብቻሽን ነው እንደ ነገር የምትፈልጊው ምናምን አለች። አይ እኔ ከፈለግሽ ብዬ ነው ስል በደንብ አልሰማሁም፣ ግን እፈልጋለሁ እኔም ከዚህ መውጣት እፈልጋለሁ አለች። እሺ የሷን ስልክ ስጭኝ፣ የልጅቱን ላኪልኝ በዚህ። በሁለታችንም ስልክ እንዳንጠፋባቸው ስልኩን ይዘውታል። ኧረ እባክሽ። አዎ ማዳም እኮ አለች ስንመለስ ነው እንጂ በስልክ ከሌላ ሰው ጋር ኮንታክቱን አድርጎት ይጠፋል ምናምን ብላ እኮ ነው። በእሷ ነው የምንደውል፣ ግን ይመለሳል ስልኩ ይመለሳል። ሴትዮዋ ነው የምትልክ፣ የእሷንም ያንቺንም የሁለታችን። ምንን አራት ነው እዚህ ቤት የምንሰራው እኮ እና ሁለታችሁም ስጠይቋት ብሩን ትሰጣችኋለች? አዎ አለች እኮ። አሁን ልጅቷን ስነግራት ለእኔም ትንገረኝና ከኔም ቆርጠሽ ላኪዬ አለች። እና ምን አለች? የታል ቪዲዮ ለምን ፊቷ የለም አለች። አለች በኔ በሴትዮዋ ስልክ ሊከፍት ስላልፈለኩ ነው ስል እሷ የታለ ፊቷ አለች። እኔ አሳያታለሁ ከፈለገች። ቆይ አንድ ጊዜ ልጥራት። እሺ አገሬ፣ እሺ አገር ናይ ልጅቱ መጣች፣ ክፈችላት። እሺ አሳያታለሽ እንዴ? እሺ አሎ አሎ። እሺ ይታይሻል አሁን? እስቲ ከፍታ ይኸው እያየች። አቤት በይ። ትፈራለች። እያየ እኔማ እያየሁ ነው። ያየች ነው እሷ በቪዲዮ አልወጣችሁም እንግዲህ በሴትዮዋ ናይ ወደዚህ ጠጋ በይ እንጂ አትፍሪ እንዴ። ሰላም በት ነይ። ሰላም ብያለሁ እናቱ። እንዴት ዋልሽ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሰላም ነው አለልሽ ማሬ። እንግዲህ እናንተ በቪዲዮ አልወጣችሁ፣ በአካል ነው የማገኛችሁ ቀጣይ ከመዳም ሲኖታችሁ። እሺ እሺ እናት። እኔ እሰማለሁ እሷ ጋር አውሩን የቁጭ ብዬ እሰማለሁ። የሰማሽ ነበር አይደል? አዎ በደንብ አልሰማሁም እንጂ ሰምቻለሁ። ግን ከእናንተ መግባት ፈልጋለሁ። አዎ በቃ ነግራሻለች እንዴት እንደሚጀመር ለእሷ የነገርኳትን ትንገርሽና አስገቡና ትልቅ ግሩፕ ላይ ዌልካም ብዬ ነው የምጠብቃቸው። አበባን ጠፌ። እሺ ቀይ ቢጫ አረንጓዴ። እሺ ኢንሻአላህ ታሷ እኔ ቁጭ ብዬ አዳምጣለሁ። እየሰማሁ ነው። እኔ በደንብ መናገርም አልችል፣ እሷ ትናገርልኛለች። እንዴት ነው ማለት አጀማመሩን ላስረዳሽ? እሺ ታዲያ ደከምኩሽ? አጀማመሩን ላስረዳሽ? ታዲያ ደከምኩሽ? እሺ ደስ እያለኝ ታዲያ ደከምኩሽ? ደስ እያለኝ ካልደከመሽ ካልዳከመሽ ማለቷ ነው። ካልዳከመሽ ደስ እያለኝ። ኦኬ ካልደከመሽ እንደዛ ማለቷ ነው። አማርኛ ታፍራል። ችግር የለውም። የኔ አንቺ ከስደት ውጭ እንጂ ምንም ማለት አይደለም። እሺ እኔ ወደዚህ ካምፓኒ ለመቀላቀል እዚህ ጋር ይታይሻል። የካምፓኒያችን ፉድ ሰፕሊመንቶች፣ የጤና መጠበቂያ አጋዥ ምግቦች ይታየኛል። እነዚህ ለምን ያገለግላሉ ሲባል እዚህ ጋር የምትመለከችው ኮርዳይ ሴፕስ የካምፓኒያችን ቡና ወይም ደግሞ ከወተት የሚሰራ የካምፓኒያችን ምርት ነው። ይታይሻል። በጣም ነው የሚጣፍጠው። እሺ እናት ቡና ነው ይሄ። እዚህ ጋር ደግሞ ዚንክ አለ። የካምፓኒያችን ምርት ነው። ከእንቁላልና ከሮዝመሪ ነው የሚሰራው። ይታይሻል። እዚህ ጋር የሚጠጣ ነው። የሚጠጣ ነው። የሚጠጣ ምናምን አይደለም፣ የሚበላ ነው። እንዳጋዥ ከወተትና ከእንቁላል ከስጋ ከአሳ የሚመረት ነው እንጂ መድኃኒት አይደለም። ኬሚካልነት የለውም። እሺ እናት። እሺ ይሄንን በጣም ነው የምጠቀመው እኔ ለጤና መጠበቂያ። እዚህ ጋር ያስቀመጥኩት ናቸው። ካምፓኒው የሚያመርታቸው ቻይና ላይ ነው የሚመረተው። ይሄ ከ10,000 በላይ ሃይ ኳሊቲ
ምርቶችን ነው ካምፓኒው የሚያመርተው። የእግር ማሳጅ አለ፣ የራስ ማሳጅ አለ፣ የሰውነት ማሳጅ አለ፣ ሎሽኖች አሉ፣ ሽቶዎች አሉ፣ ሳሙናዎች አሉ። ከካምፓኒያችን ግን እኔ የምፈልጋቸው የሴቶች የንጽህና መጠበቂያ አለ። ግን እኔ የምፈልጋቸውን እዚህ ጋር የምትመለከታቸው ካልሽየም ፓውደር አለ። ካልሽየም ወገብሽን የሚያምሽ ከሆነ የአጥንት ስብራት፣ የአጥንት መሳሳት ካለብሽ፣ ጨጓራሽን የሚያምሽ ከሆነ ይህንን ምርት ለብ ባለ ውሃ በጥልጠሽ እንደ ሻይ የምትጠጪው ነው። በጣም ነው የሚጣፍጠው። ይሄ ራሱ ያአላህ ኢንሻአላህ። እሺ እናት። ይሄ ደግሞ ድድሽ እንዳይደማ የጥርስ ኮልጌት ነው። ድድሽ እንዳይደማ ያላስፈላጊ በሽታዎች የጥርስ መጎርጎር እንዳይከሰትበት የሚያደርግሽ ነው። እዚህ ጋር ደግሞ የካምፓኒያችን ሻይ ነው። እስቲ ሻይ ስወዳለሁ። ሻይ ስወዳለሁ አልኩ። ሻይ ስወዳለሁ። ይሄ መወፈር ከፈለግሽ መክሳት ከፈለግሽ መጠቀም የምትችይው የካምፓኒያችን ምርት ነው። እዚህ ጋር ደግሞ ቺቶሳን በውስጣት የሚያወፍረውን ፈልጋለሁ አልኩ። ይሄ አለ። ይሄ ካምፓኒያችን መወፈር ከፈለግሽና መክሳት ከፈለግሽ መጠቀም ትችያለሽ። እኔ እናት እዚህ ጋር ደግሞ ቺቶሳን አለ። በደማችን ዙሪያ ላይ ያሉ የቆሻሹ ባክቴሪያዎችን በደማችን ውስጥ ያሉ ነገሮችን የሚያጸዳልን። እዚህ ጋር ደግሞ ማለት ነው እኛ በጣም የምንፈልገው ምርት አለ። ይሄ ምርት ይታይሻል? እስቲ ምን ይባላል? እኔ አላነኩም። አረንጓዴ እጽዋት ነው። የነደደ እሳት ይታየኛል። ነደድ ያለ እሳት ሳይሆን ከአረንጓዴ እጽዋት ነው የሚሰራው። ስፓይሪና ይባላል። ፊትሽ የሚጠቋቁር ከሆነ ያለ እድሜሽ እያረጀሽ ከሆነና አይንሽ ስር የመሰብሰብ ባህሪ፣ ግንባርሽ ፊትሽ የማረጀት ፊት ከሆነብሽ ይህንን ምርት መዋጥም ትችያለሽ፣ መቀባጥም ትችያለሽ። ፊትሽን እንደ ህፃን ፍክት የሚያደርግልሽ፣ ፀጉርሽ የሚበጣጠስ ከሆነና የራብ ስሜት ካለብሽ ይህንን ምርት መጠቀም ትችያለሽ። እኔ ጠጉሬ እየረገፈ ስላስቸገረኝ ለጠጉሬም ታለ በቃ አንቺ ይሄንን መጠቀም ትችያለሽ። ያለው ለባነሽ አንቺ ይሄንን እኔ ጋር ነው የሚመጣ። ከዚህ ነው ማለት ነው መሸጥ መጀመር። መሸጥ አይደለም፣ አንቺ ነሽ የምትጠቀሚው። አንቺ ጤናሽን ነው የምትጠብቂበት። አላህ ይስጥሽ። እልክልሻለሁ። አንቺ ኢሜይልሽን ትነግሪኛለሽ፣ እልክልሻለሁ። ምርቶችን አንቺ ነሽ ገዝተሽ የምትመዘገቢው ማለት ነው። እኔ እናት። እዚህ ጋር የምትመለከቻት ደግሞ የስኬት እናታችን ማሻአላህ። በቲክቶክ ታውቂያታለሽ? ኧረ እኔ አላውቃትም። እኔ ብዙም እዛ አይደለሁም። አሁን ፈርጥም የኮብ ላይ ነው። ለምን አትገቢም? እስቲ ማሻአላህ ዛራ ጀማል ትባላለች። እዚህ ዓለም አቀፍ ኢንተርናሽናል ቢዝነስ ላይ በጣም ብዙ ስኬቶች ማሳካት ትችላለች። ከዚህ በፊት ጆርዳን፣ ዱባይ፣ አረብ ሀገር ላይ መዳም ቤት ላይ ሰርታለች። እድልን ያገኘችው እንዳንቺ መዳም ቤት ላይ ሆና ነው። ማሻአላህ ዱባይ ላይ ሆና ማለት ነው። እድልን ስታገኝ ብዙዎች አይሆንም ውሸት ነው ሲሏት አምና በመጀመር በዚህ ዓለም አቀፍ ኢንተርናሽናል ቢዝነስ ላይ በአጭር ጊዜ ውስጥ ኮንትራቷን ሳትጨርስ ከመዳም ቤት በመውጣት በአንድ አመት ከ3 ወር ላይ እንግዲህ እንደምታየው የ5000 የአሜሪካን ዶላር መኪና ቁልፏን ቻይና ካምፓኒው የተመሰረተበት ሀገር እዚህ ምርቶቹ የሚመረቱበት ሀገር ላይ ሄዳ ነው የመኪና ቁልፏን የተቀበለች። ይታይሻል? ማሻአላህ። ይሄ እሷ መኪና ነው። የእሷ መኪና ነው። ይሄ ቁልፉ ነው። ይሄ ቁልፏ የካምፓኒያችን መስራች ባለቤት የሸለማት ነው። እሰይ የ5000 የአሜሪካን ዶላር መኪና ተሸልማለች። እዚህ ጋር የምትመለከተው ዋንጫዋ ነው። የካምፓኒያችን መስራች ባለቤት በሚስተር ቸርማኒ የተሸለመችው ነው። ይሄ ዋንጫ ነው። የስኳር ቃን እስቲ ይሄ ዋንጫ ነው በካምፓኒው። ዋንጫ ነው። እዚህ ደግሞ ይሄ የምታየው ይሄ ዋንጫዋ ነው። ይሄ የመኪና ቁልፏ ይታይሻል? አዎ ይታያል። መኪናዋ ትታይሻለች? አዎ መሀል ላይ የመኪና ቅርጽ አለ። እሰይ ነጩ ይታያል መኪናው። እቺ ጋር ትታይሻለች? ይሄ መኪና የተሸለመችበት መኪና የተሸለመችበት ነው። ይታይሻል? ይሄም የካምፓኒያችን መስራች ባለቤት ነው የሸለማት። ታይሻል? ፎቶ ኩባያ ላይ አንገቷ ላይ ሁሉ እንዲህ ማናስማ እንትን ብላለች። አንገቷ ላይ እቺ የአፍሪካ ቆንጆ ተብላ የተሸለመችው አንገታቸው ላይ የሚያጠልቁት ገመድ የለም? ገመዱ አለ።
ደስ ይላል። እነዚህ ሁሉ ይሄን ሁሉ ማሳካት ትችላለች። እሷ ከስደት ወጣ ከ50 ሰዎች በላይ ከስደት እንዲወጡ ምክንያት መሆን ትችላለች። እሰይ አላህ ይጠብቃት። እዚህ ጋር የካምፓኒያችን ሰርቲፊኬት ይታይሻል? አዎ ይሄ ምንድነው? ካርታፊየት ሰርቲፊኬት የካምፓኒያችን ነው። ይሄ የሚስተር ቸርማኒ መኪና ስትቀበል የሰጣት ነው። ማን ነው ቸርማን? ካምፓኒ የተመሰረተበት ከሀገር ካምፓኒያችን መስራች ባለቤት ነው። እንዴው በአላህ ይዤሻለሁ። እኔ ብሩን ላስገባና እኔ በእናትሽ እኔ እኔም ተዚህ መውጣት እንፈልጋለን። እኛ ብር ችግር የለብን። ችግር የለውም። አስገቡና $1500 አስገባለሁ ብላለች። እኔም አስገባለሁ። ኧረ እንደ እህቴ ናት እሷ። ጓደኛ የማይደለኝ እንደ ጓደኛ እንደ እህቴ ናት። እሺ እና እንግዲህ አስገቡና ትልቁ ግሩፕ ላይ ዌልካም ብዬ ነው አበባን ጠፍቼ ነው የምጠብቃችሁ። አላህ ይጠብቅሽ። እሺ ታዲያ የትኛይቱ ናት ሙስሊም ማለይት አንቺ ጋር ሆና የምትሰራ ያለቻት? ላገናኝሽ። እሷን እቺ ኮነች ቅድም ፎቶዋን ያሳየሁሽ ነው። እሷን እያወረቻት ነበር። ያው ስልጠና ስለሆነች ነው። እሺ ማሪ። እሺ $1500 ነው። አንቺም እኔም እንከፍላለን ማለት ነው። እሺ እኔ ደስ እያለኝ ሁለታችንም እኔ ብንገባ ደስ ይለኛል። ተዚህ ተሸቃላ ብንወጣ። በእውነት ነው። እዚህ ጋር የምትመለከታቸው እቺ ደግና 6 ዓመት አረብ ሀገር ላይ ሰርታለች። እሰይ ከዛ በመውጣት እንደምታየው ተሸለመችው መኪና ይታይሻል? አዎ የመኪና ተሸላሚ ናት። ከስደት ወጥታ እዚህ ጋር ከሌብነት ወጥታ ነው የተሸለመችው። እሰይ ይሄ ከእሷ ጋር የተሸለመ ነው። ይሄ ይሄ መኪና ተሸለመችበት ይታይሻል? ከአረብ ሀገር ወጥታ እያየሁኝ ነው። ሁሉን እያየሁ ነው። እዚህ ጋር ደግሞ እቺ ጀግና የሴት ልታታ እቺም እንደዛ ሆና ነው ተሸልማ ነው። እቺም 6 ዓመት 7 ዓመት አረብ ሀገር ላይ ሰርታለች። በካምፓኒው 4 መኪና በላይ መሸለም ችላለች። እሰይ የት ሀገር ሰው ናት? ጠንክራ በመስራት የደቡብ መሰለኝ ኢትዮጵያ። ቆንጅዬ ናት። እሺ አላህ ይስጥሽ። እዚህ ጋር የምትመለከተው የስኬት አባቴ ነው። እሱም ኢትዮጵያ ላይ ሆኖ በመጀመር ቢዝነሱን እንግዲህ ከ60 ሰዎች በላይ ከስደት እንዲወጡ ምክንያት መሆን ይችላል። የመኪና ተሸላሚ ነው። ይታይሻል? አዎ እሱም እናንተ ጋር ያለ የስኬት አባቴ ነው። እሺ ስልጠና ላይ ስለሆነ ነው። የሆነ ቀን አንድ ላይ ስንሆን አገናኝሻለሁ። እሺ እኔ እናት። እቺም ጀግና እሷም አረብ ሀገር 6 ዓመት ሰርታለች። እቺ ቤሩት ላይ ሆና ነው ያገኘችው ድሩን። እሰይ እቺ ማንን ትመስላለች መሰለኝ? አበበይን ትመስላለች። አዳነችን ሌላ ሰው እንደዛ ያላል? ኢትዮጵያ ያለችው መልካም ይመስላል እንጂ አይደለችም። እንደዛ እሺ እኔ ማለት ነው ተፈርጥሜ ጋር ብሩን እንድናስገባ ብያታለሁኝ። አሰሪዋ ታስገባች። እኔ ችግር ያለብኝም ብሬን እኔ ተዚህ መውጣትም ስለምፈልግ ደስ እያለኝ ሴትዮዋን ምን ትሏታላችሁ መሰለሽ? ወንድሜ አሁን ምናልባት ለሁለታችሁ ምን ቢንዳትላችሁ የት ሊሄዱ ነው ብላ እንዳትጠረጥር ማለት ነው። መጀመሪያ ያንዳችሁን ወንድሜ ኬንያ ናይሮቢ ወጥበልና ያንዳችሁን አስገቡና ከዛ በሁለተኛ ደግሞ ላኪልኝ ብላችሁ ቀጥታ ተላኩላችሁ ወደ ኬንያ ናይሮቢ። እሺ እኔ ያልኩ አልሰማሽኝም? እሺ እንዴ ምን ሆኖ ነው የሚቆጣሽ? ምን ሆኖ ነው የሚቆጣ? ኧረ እዚህ ምንም አይደለም ውድዬ። እሺ እና እንዴት ላድርግ? ተሷ ጋር ሆነን እንስቴድ አካውንትን አስቀምጥላችኋለሁ። አካውንት ሴትዮዋም ታስገባላችሁ ማለት ነው። 1500 $1500 ነው የምታስገባላችሁ። እሺ 3000 ማለት ነው አንዴ ላይ ተደምሮ
ደስ ይለኛል። እኔ ግን እንዲያው እኔ ቅርታ ላልሽ ሂጃብ ያደረገችውን እኔ ለእኔ ብትሆንልኝ እና ባናገራት ደስ ይለኛል። ቅሬታ ተሌለ እሺ፣ ችግር የለውም ውድዬ። ስልጠና ስለምትሆን ነው። እሺ፣ ላገናኝሽ። ተኋላሽ አለች እኮ ሌላ ሂጃብ ያደረገኝ ፈቃደኛ ትሆንሽ አበቡ መሆና ነው። አበቡ እሰይ ህይወታችን ይለወጣል። እኔ አልሰማሁም። እኔማ እያወራሁ ህይወታችን ይቀየራል እያልኩ እኮ። እሺ ልጅቷ አለኝ ትንሽ ደቂቃ ማገናኘሽ ጊዜ የላትም። ሌላ እኮ አለ አይደለ ሂጃብ ያደረገኝ ማለት እንዲያው እሺ 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 ታልከበደሽ ማለት ነው። አሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አይ በቃ እናት ኮንትራቷን ሳጨርስ ነው ሰሞኑን የመጣችው። ራማ ከሱር ቀጣይ አንቺ ነሽ። ራማ ከሳውዲ አረቢያ ነው የመጣችው። አትዘይም ራማዬ። እሺ አይ አሁን በቃ በዛ ስትሉ እሺ፣ እዚህ ጋር ደግሞ ብዙ ሌባ ናችሁ ማለት ነው። እንድሪስ ይባላል። እንድሪስ ደግሞ እንደናንተ 12 ዓመት ሰርቷል ስደት ላይ። እሰይ እሰይ። ሰላም ወንድም ከኢትዮጵያ ቀጣይ አንቺ ነሽ። ሰላም ባረከ ኢትዮጵያ ቀጣይ ነሽ። ሰላም ወንድም። እሰይ እሰይ እሰይ። ቡና ያፈላ ነው በዚህ ነው ባዛሽ ትባላለች። ቀጣይ አንቺ ነሽ። ተፋሪ ጀምሪ ቶሎ በለሽ እናታችሁ። እሺ እሺ እሺ። እኔ እናት ደስ ነው ያለኝ በጣም ብዙ ደስ ነው ያለኝ። ብዙ ሌባ ተዋወቅኩ ዛሬ ደስ ነው ያለኝ። ደስ ነው ደግሞ ንቃሚስት ነች። እሺ ዛራ ትባላለች። ሰላም ባላለው ከሳውዲ በቀንቺና ቶሎ ጀምረሽ ዌልካም እንልሻለን። እሺ ታዲያ እሺ እናቴ። እሺ ኬፕ እንዴት ያች ደስ ብሎኛል። ወላሂ ደስ ብሎኛል። ሁላችሁን ስላወቅኳችሁ ደስ ብሎኛል። እኛ ደስ ብሎኛል። ብዙዎች አሉ። ያ ደግሞ ማኩ ይባላል። እስቲ አይ ኢትዮጵያ የመጣው ቀጣይ አንቺ ነሽ እያሉሽ ነው። እዚህ ጋር ደግሞ ማለት ነው ኦሮምኛ ትችያለሽ? አዎ ተኔ ጋር ያለችው ልጅ ስለማትሰማ እሷ ፊት ማውራት አልፈለኩም። እቺ ደግሞ ሌባ ሀሊማ ትባላለች። እሰይ ሀሊማ ከግብጽ ነው የመጣችው። 10 ዓመት ሰርታለች ግብጽ ላይ። ግብጽ ላይ እሰይ ደስ ይላል። አይ እኔ መቀላቀል እፈልጋለሁ። ሌላ የለም ሌላ የለም እያለ እኔ ኦሮምኛ አልችልም። ልጅቱ ተኔ ጋር ፈርጥሜ ነው የምችል። ፈርጥሜ ነው እኔ አልችልም። ቶሎ ነይ ያለችሽ ነው። እሺ እሺ። እኔ እናት ደስ እያለኝ ነው የምመጣ። እናንተ መቀላቀል እፈልጋለሁ። ደስ ይለኛል። እዚህ ጋር ደግሞ አንቺ ነሽ ሚሮን ከሳውዲ። እንዴት ነሽ? ሰላም ነኝ እናትዋ። ሰላም ነኝ ሰላም ነኝ አለው። ደህና ነኝ። እንኳን ደህና መጣሽ። እሺ የኔ እናት። እሺ እሺ የኔ እናት። አመሰግናለሁ። ትልቁ ግሩፓችን ላይ እንደምናገኝሽ አምናለሁ። ሰውሩ ይጣጣው ነበረ ኢንሻአላህ። እሺ የኔ እናት። አዎ በርቱ። እንግዲህ ያው የመላኪያው መንገድ ለበልሽ ተጋገራችሁ ያለው። እሺ እሺ የኔ እናት። አላህ ይጠብቃችሁ ሁላችሁን። ስላገኘሁሽ ደስ ብሎኛል። እሺ የኔ እናት። እናንተንም ፈጣሪ ይጠብቃችሁ። ፈጣሪ ይጠብቃችሁ። እሺ የኔ መቤት። እሺ አቡዬ ደስ ይላል። በጣም በጣም ነው ደስ ያለኝ አቡዬ። አንድ ቤት ነው የምንኖሩ። ከብዙ በአንድነት ነው እዚህ ቢዝነስ ላይ በአንድነት ነው በቲም ወርክ ነው የምንሰራው። እሺ በአንድነት እሰይ ደስ ይላል። በአንድነት በአንድነት ሰርተሽ በጣም ደስ ይላል እኮ ነው። አንቺ ብቻ ነሽ ይሄን ክርባቱን ያረግሽው፣ ሌሎቹ አላረጉም ብዬ ነው።
ነገ ያደርጋል። በቃ ሁላችንም እንደዚህ እናደርጋለን ነገ። እሺ የኔ እናት እሺ በቃ እኔ እንዴት አደርጋለሁ መሰለህ አቡዬ ከእሷ ጋር እንግዲህ እዚህ የምንሄድ ከሁለት ቀን በኋላ ነው የምንሄድ ከዚህ የምንነሳ ከሁለት ቀን በኋላ ነው እኔና ሌሎች እችም አለኝ እኔም አለው ሁለቶቹ እንደሞ እነግራቸዋለን ታይ ደግሞ የሚያጠዱ አሉ አራት ሆነን አራታችን እንድንሆን ነው የምፈልግ ኦኬ ስለዚህ አሁን መጀመሪያ ጀምሩትና ስልጣና ራሱን የቻለ ካምፓኒው ስልጣና ስልጣናውን ባላችሁበት ቦታ ሆናችሁ ነው የምትወስዱት እሺ እናት እሺ ከዛ ወደዚህ ለመምጣት ደግሞ ካምፓኒው ራሱ ያስቀመጠው ደረጃ ስላለ በዛ ደረጃ ላይ ስትደርሱ ትመጣላችሁ ወደዚህ በቃ ደስ እያለኝ እናት ደስ እያለኝ አሁን ማለት ነው አሁን መዳም ለሁለታችንም አንድ ያስገቡ ስትሏት ሊጠፉ ነው ብላ ስለምታስብ ምን ታደርጋላችሁ መሰለሽ መጀመሪያ ያንዳችሁን አስገቡና እኔና እሷ የራሳችን ወንድማችን ተያይዘው ሊጠፉ ብሎ ታገር ተይዘው ነው ልበላት አዎ እንደዛ ብላ ታስገባላችሁ ወደ ኬንያ ቀጥታ እሺ ግን እኔ የምለው አበቡዬ ሌቦች አይደላችሁም አይደል ሌቦች አይደላችሁም የተደራጃችሁ ሌቦች አይደላችሁ ውድዬ እዚህ ጋር በሃይማኖትሽ በሃይማኖትሽ ቀልድ አታውቂማ ኧረ እኔ ማለት እንደ ቀልድ ምን ማለት ስለዚህ እኛም እንደዚህ ነው እዚህ ጋር በሀቅ የምትሰሪበት ቢዝነስ እንጂ እንደዛ አይደለም ሌቦ ብልሽ ቅር አይልሽም እንዴ አላስከፋሽ ብዬ ነው የጠየቅኩሽ የልቤን ችግር የለም ሰው የመሰለውን መጠየቅ ጥሩ ነው እሺ እኔ እናት በቃ እንደዛ ተሆነ ሁለቶቹም አሉ አራታችን ሆነን እንድንሰድላችሁ ላርክ ባንዴ ሴትዮዋ ባንዴ ስትሏት እምቢ እንዳትላችሁ ብዬ ነው እንዴ ታንድ ሰፈር ወንድሞቻችን ተይዘው ነው ታልን እኮ ምንም የምትለው ነገር የለም ኧረ ሴትዮዋ አይደለችም ይኸውልሽ ሴትዮይቱ እንደዛ አይደለም እኛ ሁለቶቹ የሚሰሩት ልጆቿ ቤት ነው ግን አንድ ህንጣ ነው ህንጣው ላይ እነሱ ተታይ ናቸው እኛ ከፍ ያለው ላይ ነን እሺ ታዲያ ምንድነው መሰለሽ ከዚህ በፊት ደሞዛችሁን እንደዚህ ነው የምታስገባላችሁ አንድ ላይ ኧረ እንደፈለግን ነው በቃ እንደዛ ከሆነ ታስገባላችሁ አካውንቱ ጽፋትና ግን ለብቻ